ብዙዎች ይህንን ምግብ በፍቅር ቢመገቡትም ነገር ግን እንዴት እንደሚሰራ አያውቁትም። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ የዓለም የምግብ ኢንዱስትሪ በዓመት ወደ 100 ቢሊዮን የሚጠጋ የተለያዩ የኑድልስ እሽጎች እያመረተ እንኩ ብሉልኝ እያለ ወደ ዓለም ገበያ እንደሚያቀርብ ያውቁ ኖሯል? አዎን፣ ብታምኑም ባታምኑም የዓለምን የምግብ ኢንዱስትሪ ከተቆጣጠሩት የምግብ አይነቶች ውስጥ ኑድልስ በግንባር ቀደምትነት ከሚመደቡት ምግቦች ውስጥ አንዱ ሲሆን ይህም ቁጥራዊ መረጃ በትንሹ ሲብራራ በምድር ላይ ላለ ለእያንዳንዱ ሰው በአማካኝ 13 እሽጎች ይደርሰዋል እንደማለት ነው። የኑድልስ እያሉ የሚጠሩት ምግብ የዘመናዊው ዓለም የችኩል ኑሮ መገለጫ ሲሆን ለልጆችና ለተማሪዎች የቅርብ ጓደኛ፣ ለችኩሎችና ስራ ለበዛባቸው ሰዎች ደግሞ ጥሩ የነፍስ አድን ሆኗል ብንል ማጋነን አይሆንም። ብዙዎችም ከጣዕማቸው ባልተናነሰ በፍጥነትና በደቂቃዎች ውስጥ ወደ አፍ መድረሳቸው ተወዳጅ ያደረጋቸው ሲሆን ታዲያ ብዙዎቻችንም የፈላ ውሃ ጨምረን በ3 ደቂቃ ውስጥ ከምናገኘው ጣፋጭ የሾርባ ጣዕምና በሹካ ወደ አፋችን ከሚደርሰው ምግብ በዘለለ ምን አይነት የፋብሪካ ሂደቶችን አልፎ አፋችን እንደሚደርስ ብዙ መረጃው የሌለን ሲሆን ነገር ግን ያ ቀላል የሚመስል የኑድል እሽግ ወደ እጃችን ከመግባቱ በፊት በፋብሪካ ውስጥ የሚያልፍበት መንገድ የሰው ልጅን የፈጠራ ችሎታና ረቀቅ ያለ የምህንድስና ጥበብን አዋህዶ የያዘ እጅግ አስደናቂ ሂደትን ይዟል። ታዲያ ይህ ደረቅና ጠንካራ ብስኩት የሚመስል ነገር በጥቂት ደቂቃዎች ውስጥ ወደ ትኩስና ወደሚጣፍጥ ምግብነት እንዴት እንደሚቀየርና እንዴት እንደሚሰራ ለማወቅ ወደ ኋላ መለስ ብለን ለኑድልስ መፈጠር ምክንያት የሆነውን አስገራሚ አጋጣሚና የፋብሪካውን ውስጥ ምስጢር በጥቂቱ መመልከት ያለብን ሲሆን የዚህ ምግብ ታሪክ የሚጀምረው ከግማሽ ምዕተ ዓመት በፊት ሲሆን ከሁለተኛው የዓለም ጦርነት ማብቂያ በኋላ በጃፓን ምድር ላይ ከባድ የሚባል የምግብ እጥረት ይከሰታል። ይህን ጊዜም ህዝቡ በተለያዩ ቦታዎች ላይ በመሆን ርካሽና የእርዳታ ምግቦችን ለመቀበል ግድ የሆነበት ሲሆን ይህን ጊዜም ሙኩፉ አንዶ የተባለ አንድ ግለሰብ በቀዝቃዛዋ ኦሳካ ከተማ ውስጥ ሰዎች ራመን የተባለን የጃፓናውያን ትኩስ ሾርባ ለማግኘት ሲሉ ረጅም ሰልፍ ተሰልፈው ሲጠብቁ ያያል። ይህን ጊዜም ይህ ሰው አእምሮ ውስጥ አንድ ጥያቄ የተፈጠረበት ሲሆን ሰዎች በቤታቸው ሆነው በቀላሉ የሚያዘጋጁት ዋጋው ርካሽ የሆነ እንዲሁም ለረጅም ጊዜ የማይበላሽ ምግብ ለምን አልፈጥርም ብሎ አሰበ። ይህች አጋጣሚም ለኑድልስ መፈጠር መሰረት የሆነች አጋጣሚ ስትሆን በስተመጨረሻም ይህ ሙኩፉ አንዶ ህልም ሆኖ የፈጣን ኑድል ምግቦች ተፈጠረ። ይህም በ20ኛው ክፍለ ዘመን ከተመዘገቡት የጃፓን ታላላቅ ግኝቶች አንዱ ለመሆን የበቃ ሲሆን ዛሬ በዘመናዊ ፋብሪካዎች ውስጥ የምናያቸው ሂደትም የዚያ የቆየ ህልምና የዘመናዊ ቴክኖሎጂ ውህደት ናቸው። ታዲያ ወደ ዘመናዊውና ግዙፉ የኑድል ፋብሪካ ስንገባ ሂደቱ የሚጀምረው ከመሰረታዊው ጥሬ ዕቃ ከስንዴ ዱቄት ሲሆን በግዙፍ የፋብሪካ ማደባለቂያ ሚክሰር ውስጥ ገብቶ በቶን የሚቆጠር የስንዴ ዱቄቶችን ጨምሮ በማብኳት ሂደቱ አንድ ብሎ ይጀምራል። ነገር ግን ኑድል ማለት ዱቄት ብቻ ሳይሆን ለኑድል ጥንካሬና ልዩ ጣዕም የሚሰጠው ሚስጥራዊ ውህድ ካንሱይ የተባለ የአልካላይን ውሃ ሲሆን ይህም ከጨውና ከኖርማል ውሃ ጋር በመቀላቀል የሚዘጋጅ ፈሳሽ ነው። ማሽኖቹ ይህንን ውህድ ከዱቄቱ ጋር በከፍተኛ ፍጥነት የሚያዋህዱት ሲሆን በደንብ የተቦካው ሊጥ በቀጥታ ወደ ቀጣዩ ደረጃ እንዲሄድ ይደረጋል። ሊጡም ግሉተን የተባለው የዱቄቱ ክፍል እንዲፍታታና ለቀጣዩ ሂደት እንዲመች ለተወሰነ ጊዜ እንዲያርፍ የሚደረግ ሲሆን ይህም የእረፍት ጊዜ ሊጡን እንደ ጎማ የመለጠጥ ባህሪ እንዲኖረው በማድረግ ሊጡ በተመጠነው መጠን ልክ ወደ መዳመጫ ማሽኖች ወይንም ሮለርስ እንዲገባ ይደረጋል። ሊጡ በሮለሮቹ መሃል በተደጋጋሚ ማለፉ የኑድሉን ውፍረትና ቅርጽ ከማስተካከል ባለፈ በኋላ ላይ የምናገኘውን የመለጠጥ ባህሪ እንዲኖረው በማድረግ ኑድሉ በውሃ ውስጥ ሲገባ እንዳይቦካ የሚያደርገው ሲሆን በመቀጠልም ስሱ የሊጥ ሸራ ወደ መቁረጫ ማሽኑ በመግባት ወደ ረጅምና ቀጫጭን ክር መሳይ ክሮች እንዲቀየሩ ይሆናል። እዚህ ጋር ልብ ልንለው የሚገባ አንድ አስደናቂ ሁኔታ ያለ ሲሆን ይኸውም ኑድሎቹ ሲቆረጡ እንደ ስፓጌቲ ቀጥ ብሎ ሳይሆን ማሽኑ በሚፈጥረው ልዩ እንቅስቃሴ ምክንያት ዚግዛግ ቅርጽ እንዲይዙ በማድረግ ነው። ይህም ቅርጽ ለውበት ብቻ ታስቦ የተሰራ ሳይሆን ኑድሉ ዚግዛግ የሚሆነው በኋላ ላይ በእንፋሎት ሲበስል አየር በመሃሉ እንዲገባ በሾርባ ውስጥ ሲጨመር ሾርባውን አጣብቆ እንዲይዝና በማሸጊያ ውስጥ ብዙ ኑድልን በትንሽ ቦታ ለመያዝ እንዲቻል ታስቦ የተደረገ
የተደረገ ነው። ታዲያ እንደየምርቱና እንደየብራንዱ አይነት የመቁረጫው ማሽንና የኑድሉ ውፍረት ሊለያይ ቢችልም ሂደቱ ግን አንድ ነው። በቀጣይ ቅርጽ የያዘው ጥሬ ኑድል ወደ ማብሰያ ክፍል እንዲገባ በማድረግ የመጀመሪያው ደረጃ በእንፋሎት እንዲበስል ማድረግ ሲሆን ኑድሉ በከፍተኛ ሙቀት ባለው የእንፋሎት ሳጥን ውስጥ ሲያልፍ በውስጡ ያለው ስታርች ይበስልና ቅርጹን እንዲይዝ ይደረጋል። ነገር ግን በእንፋሎት የበሰለው ኑድል እርጥበት ስላለው እንደዛው ቢቀመጥ ቶሎ ስለሚበላሽ በደንብ እንዲደርቅ ይደረጋል። ታዲያ እዚህ ጋር ነው የኑድል ተአምራዊ ሂደት የሚጀምረው። እርጥበቱን ለማስወገድና ኑድሉን ለረጅም ጊዜ ለማቆየት አብዛኛው ኑድል በከፍተኛ ሙቀት መጠን ባለው ዘይት ውስጥ በፍጥነት የሚጠበስ ሲሆን በከፍተኛ ሙቀት ውስጥ ሲጠበስ በኑድሉ ውስጥ ያለው ውሃ በፍጥነት ተኖ የሚወጣ ሲሆን ውሃው በነበረበት ቦታ ላይም ትናንሽ የማይታዩ ቀዳዳዎች ይፈጠራል። እነዚህ ቀዳዳዎችም በኋላ እኛ በቤት ውስጥ የፈላ ውሃ ስንጨምርበት በፍጥነት ወደ ኑድሉ ገብቶ በደቂቃዎች ውስጥ እንዲለሰልስ የሚያደርጉት ዋነኞቹ ሚስጥሮች ሲሆኑ አንዳንድ ምርቶች ደግሞ በዘይት ከመጥበስ ይልቅ በሞቃት አየር ብቻ እንዲደርቁ በማድረግ ቅባት የሌለው ኑድል ለሚፈልጉ እንደ አማራጭ ሆኖ እንዲቀርብ ይደረጋል። ከመጥበስ ወይም ከማድረቅ ሂደት በኋላ ኑድሉ በጣም ስለሚሞቅ በቀዝቃዛ አየር ፋና አማካኝነት የሙቀት መጠኑ ወደ መደበኛ ሙቀት እንዲወርድ የሚደረግ ሲሆን ይህ ካልሆነ ኑድሉ በራሱ ሙቀት ማብሰሉን ሊቀጥል ወይም ላቦት ፈጥሮ አውጥቶ ሊበላሽ ይችላል። ቀዝቅዞ የደረቀው ኑድልም አሁን በአራት ማዕዘን ወይንም በክብ ቅርጽ እየቆረጠ ወደሚያወጣው ማሽን ለመሄድ ዝግጁ የሆነ ሲሆን ወደ እነዚህ ማሽኖች በመሄድ በሚያስፈልገው የቅርጽ አይነት ይቆራረጣል። ነገር ግን ኑድሉ ብቻውን ጣዕም ስለሌለው ነፍስ የሚዘራበት ዋናው ነገር አብሮት የሚታሸገው የሾርባ ቅመም ሲሆን የሾርባ ዝግጅቱ ራሱን የቻለ ትልቅ ኦፕሬሽን የሚፈልግ በመሆኑ በፋብሪካው ሌላ ክፍል ውስጥ በሚገኙ ግዙፍ ማዘጋጃ ውስጥ የዶሮ፣ የስጋ፣ የሾርባዎች፣ የሽንኩርት፣ የዝንጅብልና ሚስጥራዊ የሆኑ ቅመማ ቅመሞች ተቀላቅለው ለረጅም ሰዓታት እንዲበስሉና እንዲብላሉ ይደረጋል። ይህ ወፍራም ሾርባ በኋላ በዘመናዊ ቴክኖሎጂ ታግዞ እርጥበቱ ተወግዶ ወደ ዱቄትነት እንዲቀየር የሚደረግ ሲሆን የሾርባ ዱቄት ቅመሙ ከደረቁ አትክልቶችና ፕሮቲኖች ጋር ተቀላቅሎ በትንሽ ፓኬቶች የሚታሸግ ሲሆን በመጨረሻም በቅርጽ የተቆራረጠው ኑድልና የቅመም ፓኬቱ በማሸጊያ ማሽኖች አማካኝነት አንድ ላይ እንዲገናኙ በማድረግ እንደየምርቱ አይነት በፕላስቲክ ከረጢት ወይንም በኩባያ ውስጥ ይገባሉ። እሽጎቹም ለገበያ ከመውጣታቸው በፊት በጣም ጥብቅ የሆነ የጥራት ቁጥጥር የሚደረግባቸው ሲሆን ዘመናዊ ማሽኖች እያንዳንዱን ጥቅል እየመዘኑ ትክክለኛውን ክብደት በማረጋገጥ እንዲሁም በኤክስሬ ማሽኖች በመታገዝ በምርት ውስጥ ምንም አይነት የብረት ቁራጭም ሆነ ባዕድ ነገር አለመኖሩን ያጣራሉ። ከማሽን ፍተሻ በተጨማሪ የሰዎች የቅምሻ ቡድንም የተዘጋጀ ሲሆን እነዚህ ባለሙያዎች በየተራ ምርቱን እየቀቀሉ ጣዕሙን፣ የኑድሉን ይዘትና የሾርባውን ጥራት ይፈትሻሉ። አንድ እሽግ ኑድል ወደ ሱቅ መደርደሪያ የሚላከው ይህንን ሁሉ ፈተና ካለፈ በኋላ ብቻ ሲሆን ይሁን እንጂ ስለ ፈጣን ኑድል ስናወራ የጤና ጉዳዩን ማንሳት ተገቢ ሆኖ የምናገኘው ሲሆን መላው ዓለምን ጨምሮ በቻይና፣ በኢንዶኔዥያ አሁን ላይም እንደኛ ሀገር ባሉ አፍሪካ ሀገራትም እየተለመደና እየተወደደ የመጣው ይህ የምግብ አይነት ከፍጥነቱና ከጣዕሙ ባልተናነሰ ብዙ የጤና ጥያቄዎችም የሚነሱበት ሲሆን በተለይም በሶዲየምና በቅባት ይዘቱ ከፍተኛነት በብዙ ሲተች የቆየ ቢሆንም ይህንን ተከትሎ የኑድል ኢንዱስትሪው ራሱን እያሻሻለ እንዲመጣ ግድ ሆኖበታል። አሁን ላይም ጨዋቸው የተቀነሰ በፋይበር የበለጸጉ ከግሉተን ነፃ የሆኑና በዘይት ከመጠበስ ይልቅ በሞቃት አየር የደረቁ አማራጮች ለገበያ እየቀረቡ ሲሆን ሁሉም እንደ ፍላጎቱ መርጦ መጠቀም ይችላል። ምርቱ ከዘመኑ ጋር አብሮ እየዘመነ የተጠቃሚዎችን ፍላጎት ለማሟላት እየተለወጠ የመጣ ሲሆን በዓለም ዙሪያም ከኢንዶሚኒ ጀምሮ በርከት ያሉ ብዙ አይነት ታዋቂ የኑድልስ አይነቶች ያሉ ሲሆን በአጠቃላይ ያንን ትንሽ የኑድል እሽግ በምንመለከትበት ጊዜ በውስጡ ያለፈበትን ረጅም መንገድ ማስታወስ ተገቢ በመሆኑ ከአንድ የስንዴ ዘለላ ተነስቶ ተፈጭቶ፣ ተቦክቶ፣ ተዳምጦ፣ ተቆርጦ፣ ተጠብሶና ታሽጎ ወደ እጃችን የሚደርሰው ይህ ምርት የዘመናዊው የምግብ ቴክኖሎጂ ድንቅ ውጤት ሲሆን ጊዜ ለሌላቸው ሰዎች ሰዓትን፣ ረሃባችንን ለማስታገስ በደቂቃዎች ውስጥ የሚደርሰው ይህ ምግብ ከፋብሪካው ወለል እስከ ሳሎናችን ድረስ ያደረገው ጉዞ የሰው ልጅ ችግርን ለመፍታት ያለውን የፈጠራ አቅም የሚያሳይ ሕያው ምስክር ነው ያለን የዛሬን በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ
ቸር ቆዩልን።